ሳመነችው። አሁን የሽምደዳው ስራ ስለተመቻቸ የመጨረሻውን እቅዳቸውን አጠናቀቁ። ሊና ባክ አውስትራሊያ ሄደው ይፈተናሉ። ስልኮቻቸውን በመጸዳጃ ቤት ውስጥ ይደብቃሉ። በፈተናው የእረፍት ሰዓት ወደ መጸዳጃ ቤት በመሄድ መልሶቹን ለግሬስና ለፓት ይልካሉ። እረፍት በሌለው የመጨረሻ ፈተና ሰዓት ደግሞ እንደታመመ በመምሰል ይወጣሉ። ግሬስና ፓት መልሶቹን በባርኮድ በሊድ እርሳሶች ላይ በመለጠፍ ተማሪዎች ወደ ክፍላቸው ከመግባታቸው በፊት በሞተር ብስክሌት ያከፋፍላሉ። የዓለም አቀፍ ፈተናዎች በሚያስተዳድረው ተቋም አማካኝነት የፈተና ማጭበርበር ወንጀል ሲጋለጥ የተወሰኑ ተማሪዎች ስላስመዘገቡት አስደናቂ ውጤት ምስክርነት እንዲሰጡ ይጠራሉ። የመጀመሪያዋ ምስክር ሊ ናት። እሷም የክፍሏ ቀላም ተማሪና የበርካታ ሂሳብ ውድድሮች አሸናፊ ናት። እናቷ ከጥቂት ዓመታት በፊት ከአባቷ ጋር ባለመስማማቷ ምክንያት ትታት የሄደች ሲሆን አሁን የምትኖረው አነስተኛ የአስተማሪነት ደሞዝ ካለው አባቷ ጋር ብቻዋን ነው። ታሪኳ የሚጀምረው አባቷ በአንድ ታዋቂ ትምህርት ቤት ሊያስመዘግባት ሲሞክር ነው። እሷ ግን የምዝገባ ክፍያውና ሌሎች ወጪዎች ብዙ ገንዘብ ስለሚጠይቁና አባቷን ለችግር መዳረግ ስላልፈለገች እዚያ መማር አልፈለገችም ነበር። ሊ ሁሉንም የትምህርት ቤት ወጪዎች በጭንቅላቷ አስልታ ስትነግራቸው ርዕሰ መምህሯ እጅግ በመደመም የነጻ የትምህርት እድል ትሰጣታለች። ሊም በደስታ ትቀበላለች። ቆየት ብላ ለትምህርት ቤት መታወቂያዋ ፎቶግራፍ እየተነሳች ሳለ ከግሬስ ጋር ትተዋወቃለች። ግሬስ ከመማር ይልቅ ተዋናይ መሆን የምትመኝ ሀብታምና ተግባቢ ልጅ ስትሆን ሊ አይናፋርና ሲበዛ አንባቢ መሆኗ ምንም ግድ የማይሰጣት ናት። ሁለቱም ወዲያውኑ ተግባብተው የቅርብ ጓደኛሞች ይሆናሉ። የግሬስ ውጤት መጠነኛ የሚባል የነበረ ቢሆንም አንድ ቀን ግን ትምህርት ቤቱ አዲስ ደንብ ያወጣል። ጠቅላላ አማካኝ ውጤት ከ3.2 በታች መሆን የለበትም። ከትምህርት ቤት ላለመባረርና ወላጆቿን ላለማሳዘን የጨነቃት ግሬስ ሊን እንድታስጠና ትጠይቃታለች። ሊም ጥቂት ካመነታች በኋላ እሺ ትላለች። በፈተናው ቀን ሊ የተለማመዱትን የሚመስል ጥያቄዎች መሆናቸውን በመግለጽ ግሬስን ለማበረታታት ትሞክራለች። ግሬስ ግን አሁንም ግራ እንደተጋባች ናት። ሊ የራሷን ፈተና ሁሉንም ጥያቄዎች በቀላሉ በመመለስ በፍጥነት ብታጠናቀቅም ስለ ግሬስ መጨነቋን ግን ማቆም አልቻለች። ግሬስ ፈተናውን ካልተወጣች ሊ የመጀመሪያዋ የሆነችውን ጓደኛዋን ታጣለች። በዚያች ቅጽበት እሷን ለመርዳት ትወስናለች። በመሆኑም ትክክለኛዎቹን መልሶች ላጲስ ላይ ከጻፈች በኋላ ጫማዋን አውልቃ ላጲስ ውስጥ ትከተዋለች። በመቀጠልም ጫማውን ወደ ግሬስ በእርግጫ ትልክላታለች። ግሬስም በምላሹ የራሷን ጫማ ትልክላታለች። ነገር ግን ሊ የጨረሰችውን ፈተና ወረቀት ለማስረከብ በምትሄድበት ወቅት ጫማውን በመርገጥ ችግሩን በብልሃት ፈታችው። ግሬስ ላጲሱን ተጠቅማ ፈተናውን በ3.87 ጂፒኤ በስኬት አለፈች። ለዚህም ድል ማክበሪያ ግሬስ ሊን ወደ መዋኛ ገንዳዋ ጋበዘቻት። እዚያም የግሬስ ሀብታም ፍቅረኛ ከሆነው ፓት ጋር ተገናኙ። ግሬስ በፈተናው ወቅት ስለተጠቀሙበት ትንሽዬ ብልሃት ለእሱ ትነግረዋለች። ፓትም ይህንን እንደ መልካም አጋጣሚ በመቁጠር እሱና ጓደኞቹን በፈተናዎቹ ሁሉ ላይ እንዲያጭበረብሩ ከረዳቻቸው ለሊ ከፍተኛ መጠን ያለውን ገንዘብ እንደሚከፍላት ቃል ይገባላታል። በመጀመሪያ ሊ እንደማያስፈልጋት በመጥቀስ ፈቃደኛ ባትሆንም ፓት ግን ምንም እንኳን የነጻ የትምህርት እድል ቢኖራትም አባቷ አሁንም የአስተዳደር ክፍያዎችን እየከፈለ መሆኑን ይነግራታል። ሊ ወደ ቤት ስትመለስ የአባቷ የጽህፈት ጠረጴዛ ስትፈትሽ የፓትን መረጃ የሚያረጋግጥ ሰነድ ታገኛለች። አባቷ ካለው አነስተኛ ደሞዝ ላይ ከፍተኛ መጠን ያለውን ገንዘብ እየከፈለ መሆኑን ስታውቅ በእንባ ትታጠባለች። ቆየት ብላ ፒያኖ እየተለማመደች ሳለ ለምን ወደዚያ ታዋቂ ትምህርት ቤት አባቷ እንደላካት ትጠይቀዋለች። ለአባቷ ሊ ቀድሞ በነበረችበት ትምህርት ቤት ደስተኛ እንደነበረች ስትነግረው ጆሮ ዳባ ልበስ በማለት የተሻለ እድል እንዲኖራትና ምናልባትም በውጭ ሀገር እንድትማር እንደሚፈልግ ይገልጽላታል። አባቷ ወደ መኝታው ከሄደ በኋላ ሊ ፒያኖ መለማመዷን ትቀጥላለች። በዚህም መሃል ጣቶቿ ፒያኖ ሲጫወቱ የሚፈጥሩትን እንቅስቃሴ ለምልክት መስጫነት እንደሚጠቅሙ ትረዳለች። በቀጣዩ ቀን ሊ የቀረበላትን ስራ በመቀበል ለቡድኑ አባላት እንዴት መልሶችን እንደምታስተላልፍላቸው ታስተምራቸዋለች። ፈተናው ምርጫ በመሆኑ ለእያንዳንዱ ፊደል የተለየ የእጅ እንቅስቃሴ ትሰጣለች። ተማሪዎቹ የትኛው እንቅስቃሴ የየትኛው ፊደል እንደሚወክል ማስታወስ ብቻ ነው የሚጠበቅባቸው። በዚህ መንገድ ገንዘቡ ህጋዊ እንዲመስልና በኋላ ላይ ለሚመጣው ምርመራ እንደ ሽፋን እንዲሆናቸው ልምምዳቸውን እንደ ፒያኖ ትምህርት ማስመሰል ይችላሉ። ከዚያን ጊዜ ጀምሮ ቡድኑ በሁሉም ፈተናዎች ላይ ማጭበርበር ይጀምራል። ዘዴውም ፍጹም ስኬታማ ይሆናል። ሊ በጠረጴዛው ላይ እጆቿን ታንቀሳቀሳለች። ይህ ደግሞ ምንም ጥርጣሬ የማይፈጠር ሲሆን ሌሎቹ ግን እሷን ማየት ብቻ ነው የሚጠበቅባቸው። መምህራኑ ምንም አይነት ጥርጣሬ አላደረባቸውም። ሁሉም ተማሪ በከፍተኛ ውጤት ፈተናቸውን አለፉ። የንግድ ስራው በፍጥነት እየተስፋፋ መጣ። በየቀኑ ቁጥራቸው እየጨመረ የመጣ ተማሪዎች ለመልሶቹ ክፍያ ለመፈጸም ፈቃደኛ ሆኑ። ሊ ይህንን ገንዘብ የቤት ውስጥ ፍላጎቶቿን ለማሟላት የምትጠቀምበት ሲሆን ለአባቷ የሚያምር አዲስ ሸሚዝ ገዛችለት። አሁን ሁሉም ተማሪዎች የማለፊያ ውጤት ቢኖራቸውም ሊ አሁንም የክፍሏ ኮከብ ናት። ሁለተኛው ደግሞ እንደሷ ጎበዝ የሆነውና ስለማጭበርበር ስራው ምንም የማያውቀው ባክ ነው። ልክ እንደ ሊ ሁሉ እሱም ብዙ ገንዘብ የለውም። በዚህ ትምህርት ቤት የሚማረው በነጻ የትምህርት እድል ነው። እናቱ የአስተዳደር ክፍያውን የምትከፍለው ልብስ በማጠብ ከምታገኘው አነስተኛ ገቢ ላይ ቀንሳ ነው። የፓይ ቁጥርን በፍጥነት በመሸምደድ እንዳረጋገጠው ከሆነ የማስታወስ ችሎታው እጅግ አስደናቂ ነው። ነገር ግን ለማጭበርበር ምንም አይነት ትዕግስት የለውም። ሊና ባክ የቅርብ ጓደኛሞች ባይሆኑም ትምህርት ቤቱ ለሂሳብ ውድድሮች አብረው ስለሚልኳቸውና በጋራ በመስራት በቀላሉ ስለሚያሸንፉ እንደ
ጓደኛ ማቾች ይቆጠራሉ። በታዳጊዎች የጥያቄና መልስ ውድድር አንደኛ ከወጡ በኋላ በውጭ ሀገር የሚሰጥ አንድ የነጻ የትምህርት እድል ማመልከት እንደሚችሉ ርዕሰ መምህርቷ ጠርታ ትነግራቸዋለች። ይሁን እንጂ ያለው ቦታ ለአንድ ሰው ብቻ በመሆኑ ከእንግዲህ ተቀናቃኞች ይሆናሉ ማለት ነው። ባክ በዚህ ጫና ምክንያት ከፍተኛ ጭንቀት ይሰማዋል። ነገር ግን ወደ ቤት ሲመለስ አሮጊት እናቱ ማጠቢያ ማሽኑ ስለተበላሸ በእጃቸው ልብስ ሲያጥቡ ሲያገኛቸው ከማጥናት ይልቅ እናቱን መርዳት ይመረጠ። አንድ ቀን ቶንግ የተባለ የክፍል ጓደኛው የፒያኖ ምልክቱ ስለከበደው በፈተናው ወቅት አስኮረጀው እንደሚከፍለው ለባክ ይነግረዋል። ይሁን እንጂ ባክ ገንዘብ እንደማይፈልግ በመግለጽ ጥያቄውን ውድቅ ያደርገዋል። በፈተናው ወቅት ሊ እንደተለመደው የእጅ ምልክቶቿን መጠቀም ትቀጥላለች። ነገር ግን ቶንግ ስላልሸመደደው ከሊ ወረቀት ለመቅዳት ይሞክራል። ቶንግ ለማጭበርበር እንደሚሞክር አስቀድሞ የጠረጠረው ባክ አይኑን ከእሱ ላይ ሳይነቅል ሲከታተለው የነበረ በመሆኑ መኮረጁን ያስተውላል። ባክ የራሱን ፈተና አጠናቆ ሲነሳ በሊ ጠረጴዛ አጠገብ እንደተደናቀፈ በመምሰል ቶንግ ለመኮረጅ እየሞከረ መሆኑን ይነግራታል። ሊም እንደተረዳችውና አመሰግናለሁ ብላ ታስመስላለች። በመቀጠልም ባክ የፈተና ወረቀቱን አስረክቦ ከመውጣቱ በፊት ለፈታኙ መምህር ስለ ቶንግ ይነግረዋል። ይሁን እንጂ የፈተናው ጥያቄዎች ኤ እና ቢ ተብለው በሁለት ኮድ የተከፈሉ በመሆናቸው ማጭበርበር የማይችሉ መሆኑን በመናገር ለቀረበለት ቅሬታ መምህሩ መልስ ይሰጣል። ሊና የሚከፍሉት ጓደኞቿ ይህንን ሲረዱ ክፉኛ ደነገጡ። ነገር ግን በረቀቀ የእጅ ምልክት በመጠቀም የማን ጥያቄ ኤ የማን ደግሞ ቢ እንደሆነ እርስ በርሳቸው ተግባቡ። የሊ ፈተና ኤ ስለነበር በመጀመሪያ የዛን ፈተና መልሶች በምልክት አስተላለፈች። በዚህም ቡድን ኤ ፈተናውን አጠናቆ በመምህሩ ዙሪያ ተሰበሰበ። ያ ቡድን መምህሩን በከበቡበት ወቅት ሊ የራሷን ወረቀት ቢ ከደረሰው ቶንግ ጋር ቀየረችው። በመቀጠልም ሁሉንም ጥያቄዎች በፍጥነት ሰርታ ለቢ ቡድን አባላት በምልክት አሳየች። ሰዓቱ እያለቀ ስለነበር መምህሩ ወረቀት ሊሰበስብ ወደ እነሱ ሲመጣ በደቂቃዎች ውስጥ መልሶቹን ሞልተው አጠናቀቁ። ፈተናው ሲያበቃ ሁሉም በሰላም ያለፉ ቢመስላቸውም ባክ ስለ ቶንግ ለርዕሰ መምህሯ በመናገሩ ምክንያት ሊና ቶንግ በድንገት ወደ ቢሮ ተጠሩ። ለማስተባበል ቢሞክሩም የተፈተኑበት ወረቀቶች ሲፈተሹ ግን የሁለቱም የፈተና ወረቀቶች መለዋወጣቸው በግልጽ ታወቀ። የሊ አባት ለልዩ ስብሰባ ተጠሩ። ርዕሰ መምህሯ ሊ ጥሩ ተማሪ በመሆኗና ጥፋቱ ለመጀመሪያ ጊዜ በመሆኑ እንደማትባረር ነገር ግን የነጻ የትምህርት እድሏ እንደሚሰረዝ አስታወቁ። ሊ ግን የነጻ የትምህርት እድል ሰጣችሁኝ ሳለ ከአባቴ አስተዳደር ክፍያ መቀበላችሁ እናንተም አጭበርባሪ መሆናችሁን ያሳያል ስትል ርዕሰ መምህሯን ሞገተቻት። ትምህርት ቤቱ ልክ እንደሷ በሌሎች ተማሪዎች ገንዘብ እየሰራ መሆኑን ገለጸች። በዚህም የተበሳጨችው ርዕሰ መምህር ሊ በዩኒቨርሲቲ ደረጃ በውጭ ሀገር የመማር እድል እንዳታገኝ አገደቻት። በዚህም ባክ ብቸኛው ተወዳዳሪ ሆነ። ይሁን እንጂ ባክ እድሉን ያገኘው በፍትሃዊ መንገድ እንዳልሆነ ስለተሰማው ክፉኛ አዘነ። ወደ ቤት ሲመለሱ አባቷ ድርጊቷን በመኮነን እሷ የገዛችለትን ሸሚዝ በማውለቅ ክፉኛ እንዳዘነባት አሳያት። በዚህ መሃል ግሬስ ከፓት ወላጆች ጋራ እራት ለመብላት ወደ ቤታቸው ሄደች። የፓት አባትም በትምህርቱ የጎበዘው በግሬስ ተጽዕኖ እንደሆነ ስላመኑ ሁለቱም የዓለም አቀፍ ፈተና አልፈው ቦስተን ዩኒቨርሲቲ አብረው እንዲገቡና ወጫቸውን ሁሉ እንደሚሸፍኑላቸው ቃል ገቡላቸው። ግሬስ ግራ በመጋባት ለሊ ደውላ እርዳታ ጠየቀቻት። ሊ መጀመሪያ ላይ ራሷን ዳግም ለጥፋት ላለማጋለጥ ብትጠነቀቅም ግሬስ ግን የጓደኝነት ጥያቄ በማቅረብና ከዚህ ቀደም ከነበረው እጅግ የላቀ ክፍያ በመመደብ አሳመነቻት። ነገር ግን የፈተናውን ደንቦች ስታነብ ስርዓቱን ማጭበርበር የማይቻል መሆኑን ተረዳች። ይቅርታዋን የሚያመለክት ደብዳቤ ለጓደኛው ግሬስ መጻፍ ስትጀምር በድንገት አንድ ሰው በሌላ አገር ካለ ሰው ጋራ በስልክ ሲያወራ ሰማች። ግድግዳው ላይ ያሉትንም የተለያዩ ሀገራት የሰዓት ቀጠናዎች አየች። ይህ ለሊ አዲስ ድንቅ ሀሳብ ፈጠረላት። በማግስቱ ሊ እቅዷን ለግሬስና ለፓት አብራራችላቸው። የሰዓት ልዩነትን በመጠቀም ፈተናው በዓለም ዙሪያ አንድ አይነት በመሆኑ እሷ አውስትራሊያ ሄዳ ከ4 ሰዓት ቀደም ብላ ትፈተናለች። ከዚያም መልሶቹ ወደ ታይላንድ በመላክ ፈተናውን እንደሚወስዱት ተማሪዎች ግሬስና ፓት መልሱን እንዲያሰራጩ በመናገር እቅዷን ታስረዳለች። በመቀጠልም የግሬስና የፓት ድርሻ ደግሞ ለሊ የጉዞ ወጪዎቿን የሚሸፍን ደንበኞችን መፈለግ ሆነ። በዚህ መንገድ ሊ ወደ ቦስተን ዩኒቨርሲቲ መሄድ ትችላለች። ይሁን እንጂ መልሶቹን ለመላክ ሊ ሁሉንም በጭንቅላቷ መያዝ አለባት። ጊዜ ካገኘች ብዙ መሸምደድ ብትችልም ፈተናው ከጨረሰች በኋላ ጥቂት ደቂቃዎች ብቻ ስለሚቀሯት ግማሹን ፈተና ብቻ ነው ማስታወስ የምትችለው። ቀሪው ግማሽ ማስታወስ የሚችለው ብቸኛው ሰው ባክ ቢሆንም እሱ ደግሞ ማጭበርበርን ስለሚጠላ ሊጠይቁት አልደፈሩም። የውጭ ሀገር የነጻ የትምህርት እድል ፈተና ከመድረሱ አንድ ምሽት ቀደም ብሎ ባክ በሞተር ብስክሌቱ የታጠቡ ልብሶችን እያደረሰ ነበር። ወደ ቤቱ ሲመለስ ግን ሁለት ወሮበሎች መንገድ ላይ ያስቆሙት። በሞተርህ መኪናችንን ጭረሃል በሚል ተልካሻ ሰበብ ክፉኛ ደበደቡትና ራሱን ሲስት የቆሻሻ መጥያ ውስጥ ጣሉት። ባክ በማግስቱ ጠዋት ሲነቃ የፈተናው ሰዓት ማለፉን አውቆ በሐዘን ልቡ ተሰበረ። ከቆይታዎችም በኋላ ሊ ሁኔታውን ሰምታ ልትጠይቀው ሄደች። አብሯቸው እንዲሰራና ጥሩ ክፍያ እንደሚከፈለው ነገረችው። ባክ መጀመሪያ ላይ ባይስማማም ሊ ግን ስርዓቱ እኛን መሰል ድሆችን ሁሌም ያጭበረብረናል፣ ስለዚህ እኛም መልሰን ብናጭበረብረው ስህተት የለውም በማለት አሳመነችው። አሁን የሽምደዳው ስራ ስለተመቻቸ የመጨረሻውን እቅዳቸውን አጠናቀቁ። ሊና ባክ አውስትራሊያ ሄደው ይፈተናሉ። ስልኮቻቸውን በመጸዳጃ ቤት ውስጥ ይደብቃሉ። በፈተናው የእረፍት
የእረፍት ሰዓት ወደ መጸዳጃ ቤት በመሄድ መልሶቹን ለግሬስና ለፓት ይልካሉ። እረፍት በሌለው የመጨረሻ ፈተና ሰዓት ደግሞ እንደታመመ በመምሰል ይወጣሉ። ግሬስና ፓት መልሶቹን በባርኮድ መልክ በሊድ እርሳሶች ላይ በመለጠፍ ተማሪዎች ወደ ክፍላቸው ከመግባታቸው በፊት በሞተር ብስክሌት ያከፋፍላሉ። ደንበኞችን ለመሳብም ፓት ልክ እንደ ስቲቭ ጆብስ ገለጻ በማድረግ በሚሊዮኖች የሚቆጠሩ ገንዘቦችን ሰበሰቡ። ግሬስ በፎቶሾፕ ጠባባ የውሸት ሰነድ አዘጋጀች። ሊም ለአባቷ በአውስትራሊያ በሚካሄደው የታዳጊዎች ጥያቄና መልስ ውድድር ላይ እንደምትሳተፍ በመናገር ሰነዱን አስፈረመችው። በዚህም ያለ አባቷ እርዳታ መብረር ቻለች። በቀጣዮቹ ቀናት ሊና ባክ የማስታወስ ችሎታቸውን ለማዳበር የልምምድ ፈተናዎችን እየወሰዱ ወደ መጸዳጃ ቤት በመሮጥ ከፈተናው አንድ ቀን ቀደም ብሎ ቢያዙ እንኳን የሚያቀርቡትን የውሸት ሰበብና የአዞምባ ድራማ ተለማመዱ። የፓት ተራ ሲደርስ ግን ባክ የሚባል ሰው አላውቅም፣ አንድ የቆሻሻ መጣያ ውስጥ ተጥሎ የተገኘ አልጫ ነው የሚል ታሪክ ተናገረ። ባክ በዚህ ተበሳጭቶ ፓትን ሊደበድበው ዘለለ። ነገር ግን ባክ ስለ ቆሻሻው መጣያ ለማንም እንዳልተናገረ ይገልጻል። ይህ ማለት ደግሞ ባክ ፈተናው እንዲያመልጠውና እነሱን እንዲረዳቸው ሆን ብሎ እነዚያን ወረበሎች የቀጠራቸው ፓት መሆኑን እንድንረዳ ያደርገናል። ባክ እቅዱን ትቶ ህንጻውን ለቆ ሄደ። ነገር ግን መንገድ ላይ የልብስ ማጠቢያ ማስታወቂያ ሲያይ ህይወቱ በሙሉ እንዲሆን እንዲቀጥል አልፈለገም። ሊም ድርጊቱን ተጸይፋ ከስራው ወጣች። ግሬስ ግን ስለዚህ ጉዳይ እንደማታውቅ በመማል ሊ እንዳትቀየማትና ጓደኝነታቸውን እንድታስብ ለመነቻት። ሊ ባክን ልትፈልገው ሄደች። ባክ ግን የተደበደበውና እድሉን ያጣው በእነሱ ምክንያት ስለሆነ ቢያንስ ለደረሰበት ጉዳት ክፍያ ማግኘት እንዳለበት በማሰብ ወደ ስራው ለመመለስ ወሰነ። ሊ መሳተፍ ባትፈልግም ባክ ግን ለዚህ ሁሉ ውጥንቅጥ ተጠያቂዋ እሷ መሆኗንና ማስተካከል እንዳለባት በመግለጽ አሳመናት። ከጥቂት ሰዓታት በኋላ ሊና ባክ ወደ ሲድኒ በረሩ። በጉዞ መሃል ሰላም ባይሆኑም እዛ ሲደርሱ ግን ታርቀው አብረው ፎቶ ተነሱ። በፈተናው ቀን ጠዋት ስልኮቻቸውን መጸዳጃ ቤት ደብቀው ወደ ፈተና ክፍል ገቡ። የመጀመሪያው የፈተና ጊዜ ያለምንም ችግር አጠናቀቁ። ይህም መልሶቹን ለመሸምደድ በቂ ጊዜ ሰጣቸው። የመጀመሪያው የእረፍት ሰዓት ሲደርስ ሊና ባክ ወደ መጸዳጃ ቤቱ በመሮጥ መልሶቹን መጻፍ ጀመሩ። ይሁን እንጂ ባክ መልሶቹን ከመላኩ በፊት ተጨማሪ ገንዘብ ጠየቀ። ፓት ቢናደድም ባክ ግን ለደረሰበት ድብደባ ካሳ እንደሚፈልግ ስለገለጸ ግማሹን ገንዘብ ላከለት። ከጥቂት ደቂቃዎች በኋላ ሁለቱም ወደ ክፍል ተመልሰው ሁለተኛውን ፈተና በፍጥነት ሰሩ። ነገር ግን የሁለተኛው ፈተና እረፍት ላይ ችግር መፈጠር ጀመረ። ባክ መጸዳጃ ቤት ቢገባም መልሶቹን ለማስታወስ ተቸገረ። በመጨረሻ መልሶቹን መላክ ቢችልም የፈተናው ተቆጣጣሪ ባክ እዚያ ብዙ መቆየቱን ተረድቶ በሩን ያንኳኳ ጀመር። ባክ ደንግጦ የመጸዳጃ ቤቱን ክዳን ሰበረ። ስልኩንም በውሃ ውስጥ ሊያሰጥመው ሞከረ። ሳይሳካለት ቀረና ተያዘ። ሊ ግን መጸዳጃ ቤት ለመግባት ወረፋ መጠበቅ ነበረባት። መልሶቹን በሙሉ መላክ ብትችልም እሷም ተጠረጠረች። እንደ እድል ሆኖ ስልኳን ጫማዋ ውስጥ ደብቃ በሰላም ወጣች። ነገር ግን ባክ ሲገሰጽና ተማሪዎች ሲፈተሹ ስታይ ስልኳን የውሃ ማቀዝቀዣ ውስጥ ደብቃ ወደ ክፍል ተመለሰች። ባክ ባለመመለሱ ሊ የመጨረሻውን ፈተና ብቻዋን መስራት ነበረባት። ለጥቂት ጊዜ መሸምደዱ የከበዳት ቢመስልም እጆቿ እንደ ፒያኖ ጨዋታ መንቀሳቀስ ሲጀምሩ እንደ ሙዚቃ ኖት ማስታወስ እንደምትችል ተረዳች። ዘዴውም ሰራላት። ነገር ግን ሰዓት ስላልነበራት በእርሳስ አፏን በመነካካት ወደ ላይ እያላት እንደሆነ በማስመሰል እንደታመመች አስመስላ ወጣች። ስልኳን አውጥታ ከህንጻው ብታመልጥም በካሜራ ስለታየች ተቆጣጣሪዎቹ ያሳድዷት ጀመር። በባቡር ጣቢያው ውስጥ እየሮጠች መልሶቹን ስትልክ አንድ ሰው ገጭቷት ስልኳን ሰበረ። ስራዋ የተቋረጠ ቢመስላትም ስክሪኑን አጥብቃ በመጫን ሁሉንም መልሶች ላከች። በጣም ስለዘገየችም ባቡሩ አምልጧት ከተቆጣጣሪዎቹ እጅ ላይ ወደቀች። ስትሄድም ስልኩን በአንድ መንገደኛ ቦርሳ ውስጥ በሚስጥር ከተተችው። በታይላንድ ፓትና ግሬስ መልሶቹን እያተሙ ሳለ የሊ አባት መጡ። ይህ ስልክ ስላልመለሰችና የፈረሙት ሰነድ ላይ አድራሻዋን ስላላገኙ ተጨንቀው ነበር። ፓትና ግሬስ ሊና ባክ ፍቅረኛሞች እንደሆኑና አባቴ አይፈቅድልኝም በሚል ፍራቻ ተደብቃ ለሽርሽር እንደሄደች የሚገልጽ የውሸት ታሪክ ፈጥረው ነገሩት። አባቷን በዚህ ተረጋግተው ሄዱ። ሊ በምርመራው ወቅት ባክን አገኘችው። ባክ ግን ለሁሉም ሲል እየዋሸ ስለነበር እሷ ጣልቃ እንዳትገባ በምልክት ነገራት። ሊ በእንባ ታጥባ አብረው የተነሱትን ፎቶ አጠፋችው። ሊ ወደ ቤት ስትመለስ ፓትና ግሬስ ለደስታ ድግስ ቢጋብዟትም እምቢ አለች። ውጤቷ ስለተሰረዘና ባክም ከትምህርት ስለታገደ ጥፋተኝነት ተሰማት። ዩኒቨርሲቲ ደግሞ የምርጫ ፈተና እንደማይኖር ነገረቻቸው። ከዚያም አባቷ እንዲወስዳት ደውላ ሁሉንም ነገር ተናዘዘች። ይህ ድርጊቷ ከትምህርት ቤቱ አስባረራት። ቆየት ብላ ሊ መምህርነት ለመማር ስታመለክት አንድ መምህር መልካም ስነ ምግባር ሊኖረው እንደሚገባ በቃለ መጠይቁ ወቅት ተነገራት። ይህም ይበልጥ ጥፋተኝነት እንዲሰማት አደረገ። ከዚያም ከባክ መልእክት ደርሷት ወደ ቤቱ ሄደች። ባክ ያገኘው ገንዘብ ለልብስ ማጠቢያ ቤቱ ዘመናዊ መሳሪያዎችን ለመግዛት ተጠቅሞበታል። ባክ ሰፋ ባለመልኩ ተማሪዎችን በማጭበርበር መርዳት እንደሚፈልግና እሷም አብራው ካልሰራች ሁሉንም ነገር እንደሚያጋልጥ አስጠነቀቃት። ከተወሰነ ጊዜ በኋላ ሊ ከአባቷ ጋራ በመሆን የዓለም አቀፍ ፈተና አዘጋጅ ድርጅት ጋር ሄዳ በፈተናው ላይ ስለፈጸመችው ማጭበርበር ሙሉ በሙሉ ስትናዘዝ ታሪካችን ያበቃል። ሰብስክራይብ አድርጎ በደንብ ለተዝናና ኪስ ውስጥ ባይገባም ይገባል ምስጋና። ታንኪዩ